በዚህ ትምህርት አትወስጂም? ምን ሄርሜላም የራሷን ልጆች ደብቃ ነው። ሁላቸውም የራሳቸውን ልጆች ደብቀው ነው የራሳቸውን ነብሩ ደብቀው ነው። ሄርሜላ እኮ 80 ታታስር የወለደችው ልጅ ደብቃ ነው። አሁን እንደ ጨዋ የሚያጫውታል እንደ ጥብቅ ሴት የሚያጫውታል። ለምን የምታሳየው ፊት ለይሄ እኮ ትልቅ ሴት በመሆኗ ሰው ዘንድ የምናገረው ንግግር ሰው ላይ ሲደርስ ምን ስም ይሰጡታል ብላ እያገናዘበች ነው። ሄርሜላ ዛሬም እንደ አዲስ ታሰረች። አብርሽና ሄርሜላ እንግዲህ እየታሰሩ ይገኛሉ። ዛሬ አዲስ ነገር አለ። እውነት ለመናገር በቲክቶኮች መንደር ሄርሜላ እያለቀሰች መጣች፣ ምልክት አስቀምጣለች። ሄርሜላ እንግዲህ የራሷን ድብቅ ሚስጥር አስቀምጣ የሰውን ስታወራ የምትውል ሄርሜላና ሄርሜላ ናት። ሄርሜላ እንግዲህ ከአንደበቷ እየታወቀች በትልቅነቷ የራሷን ድብቅ ልጅ አስቀምጣ አሁንም በዝሙት አረገዝኩ ያለችው ዛሬ ደግሞ እንደ አብርሃም አብረው ሊታሰሩ ነው። ሁልሽም አትቀሪም፣ ተራ በተራ ዘሩ ቀለጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈራ ቤተሰቦች እንዴት ናችሁ? ሼር ላይክ እያደረጉ ቤተሰብ ይሁኑ። ዛሬ እንግዲህ አዲስ ነገር አለ። ዛሬም እንደተባለው እንደተፈጠረው ዛሬ በቲክቶኮች ሄርሜላ ብቻዋን እያለቀሰች መጥታለች። ሄርሜላ ለምን ልትታሰር ታሰበ? አሁንም እጅ ያለችበት እጇማ አለበት እንጂ የሩታን የጣሰች ሩታን የምትሳደብ አብርሃምን አስለቅቅልኝ በማለት አንቺንም እንጨምርሻለን በማለት እንግዲህ ዛሬ ሄርሜላ ለእስር ቤት ልትገባ ነው ውዶቼ እያሉ እንግዲህ በቲክቶኮች ብቻዋን እያለቀሰች የመጣች የአብርሃም ያለመኖር የአብርሃም መታሰር የኔም እንገበግበኛል፣ እኔ ፈልገዋለሁ፣ ልጄን ብቻውን አላሳድግም በማለት እንግዲህ በዝሙት የመጣ ባል ወይም ልጅ ሄርሜላ እያለቀሰች ትገኛለች። ዛሬ አዲስ ነገር አለ። ሄርሜላ ታሰረች።